ሰበር ዜና ተሰምቷል። በኢትዮጵያ ድንበር አካባቢ ከባድ ውጊያ እየተካሄደ እንደሆነ ተነግሯል። በዛሬው ዕለት በኢትዮጵያ ድንበር አካባቢ የሱዳን የጦር ኃይሎች ከፍተኛ ውጊያ መክፈታቸውን ከአዩዘ ሀበሻ በተጨማሪ አናዶሉ አጀንሲና ሌሎች ዓለም አቀፍ ሚዲያዎች አረጋግጠዋል። የሱዳን ጦር ውጊያውን የከፈተው ለቤንሻንጉል ጉሙዝ ክልል የምታዋሰነውን የኩርሙክ ከተማን ከሱዳን ሕዝብ ነጻነት ንቅናቄ ለማስለቀቅ ሲሆን ይህ ዜና እስከተጠናከረበት ሰዓት ድረስ በሁለቱ ታጣቂዎች መካከል እስካሁን ድረስ ከፍተኛ ውጊያ እየተካሄደ እንደሆነ አዲስ ስታንዳርድ ዘግቧል። በሁለቱ አካላት መካከል የተቀሰቀሰው ግጭት ወደ ሌሎች ጎረቤት ሀገሮች ሊሻገር ይችላል የሚል ስጋትን ፈጥሯል። እኛም እንግዲህ ጉዳዩን በቅርበት ተከታትለን የምናሳውቃችሁ ይሆናል። እስከዛው ድረስ ቤቱን ፎሎ ያድርጉት። ሰበር ዜና የህወሓት ኃይሎች አዲስ አበባን ለመቆጣጠር በአምስት አቅጣጫ ግዙፍ ጦር ማሰለፋቸው ተጋለጠ። የጦሩ ስምሪት 4 ኪሎ ላይ ከባድ ውጥረትን ፈጥሯል። ይህ ደግሞ በጀነራሎች መካከል ከባድ ብጥብጥ መነሳቱ ሲሰማ ከ4 በላይ ጀነራሎችም ከስልጣን ሊሰናበቱ እንደሆነ ከመከላከያ ቢሮ የወጣው መረጃ አረጋግጧል። እነ ደብረጽዮን አዲስ አበባ ማስጠንቀቂያ ላኩ። በአዲስ አበባ ሊደረግ የታቀደው ሰልፍና ከመቀሌ የተሰጠው ጠንካራ ማስጠንቀቂያ አዲስ ውጥረት አንግሷል። እነ ደብረጽዮን በጀነራሉ ለሚመራው የአዲስ አበባ ምክር ቤት ጥብቅ ማስጠንቀቂያ ልከዋል። የትግራይ ሰላምና ለውጥ ምክር ቤት የተባለው አካል በመንግስት መገናኛ ብዙሃን በኩል ባስተላለፈው ጥሪ የግዳጅ ውትድርና ይቁም፣ ሰላም ይንገስ በሚል መሪ ቃል ሰልፉን ማዘጋጀቱን ገልጿል። ምክር ቤቱ ከፍተኛ አመራሮች መካከል ጀነራል ጻድቃን ገብረትንሳኤ በዋነኝነት ይጠቀሳሉ። አዘጋጆቹ ሰልፉ በትግራይ ክልል ያለውን አስከፊ ሰብአዊ፣ ኢኮኖሚያዊና የጸጥታ ቀውስ አስመልክቶ የዓለም አቀፉ ማህበረሰብና የፌዴራል መንግስት ኃላፊነታቸውን እንዲወጡ ለመጠየቅ ያለመ መሆኑን ያስረዳሉ። በተለይም በክልል ወጣቶች ላይ የተፈጸመ ነው ያሉትን ሰበር መረጃ የፌዴራል መንግስት መከላከያ ሰራዊቱን ወደ ትግራይ ለማስገባት ለክልሉ አመራሮች ማሳወቁ ተሰማ። በሰሜን ኢትዮጵያ ያለው ወታደራዊና ፖለቲካዊ ውጥረት ወደ አዲስ ምዕራፍ መሻገሩን የሚያመለክቱ መረጃዎች ወጥተዋል። አፍሪካ ኮንፊደንሻል የተባለ የጸጥታና የደህንነት ጉዳዮችን የመረጃ ምንጭ ለጉዳዩ ቅርበት ያላቸው አካላትን ጠቅሶ እንደዘገበው የፌዴራል መንግስት በትግራይ ክልል የሚገኙ የመከላከያ ካምፖችን ለመቆጣጠር ሰራዊቱን ወደ ክልሉ እንደሚያሰማራ ለትግራይ ጊዜያዊ አስተዳደር ኃላፊዎች ማሳወቁን ጠቅሷል። ይህ መረጃ ከዚህ ቀደም በትግራይ ጊዜያዊ አስተዳደር በህወሓት በኩል መከላከያ ወደ ትግራይ ክልል ሊገባ ነው በሚል ለተሰራጨው ወሬ ከተሰጠው ማስተባበያ ጋር የሚጋጭ ሆኖ ተገኝተዋል። በአፍሪካ ኮንፊደንሻል ዘገባ ውስጥ የተካተቱ ዋና ዋና ነጥቦች በሰሜን ኢትዮጵያ ያለው ወቅታዊ ወታደራዊና ፖለቲካዊ ትኩሳት በዝርዝር አሳይቷል። ዘገባው እንደገለጸው ጀነራል ጻድቃን ገብረትንሳኤ ህወሓትን በአጭር ጊዜና በትንሽ ኪሳራ ማስወገድ ይቻላል በሚል ግምገማ ማቅረባቸውን ጠቅሷል። ይህ በእንዲህ እንዳለ የዓለም ትኩረት በመካከለኛው ምስራቅ ባለው ቀውስ ላይ ባረፈበት በዚህ ወቅት የፌዴራል መንግስት ከፍተኛ ቁጥር ያለው ኃይሉን ከባድ የጦር መሳሪያዎችን ወደ ትግራይ ማስጠጋቱን አትቷል። በተጨማሪም ዘገባው በሰሜን ኢትዮጵያ አዲስ ግጭት ከተቀሰቀሰ ሊከሰቱ የሚችሉ ሁለት ዋና ዋና ውጤቶችን አስቀምጧል። የመጀመሪያው ግምገማ እርምጃው ስኬታማ ከሆነ በአስመራ ያለው መንግስት እስከ መገልበጥ የሚደርስ ውጤት ሊኖረው እንደሚችል የሚጠቅስ ሲሆን፣ በአንጻሩ እርምጃው ከከሸፈ ደግሞ በኢትዮጵያ ያሉ አማጽያን እንቅስቃሴ ይበልጥ እንዲጠናከር እድል ሊፈጥር እንደሚችል ስጋቱን ገልጿል። ይህም በአጠቃላይ የአፍሪካን ቀንድ የጸጥታ ሁኔታ ይበልጥ ሊያወሳስበው እንደሚችል ዘገባው አመልክቷል።